ሰላም እንዴት አደራችሁልኝ? እንግዲህ አሁን 10 ሰዓት ለ11 ምናምን ጉዳይ ሆኗል። ቪዲዮውን ስትጀምሩ ሰብስክራይብ እያደረጋችሁ ጀምሩ። ዛሬ በጠዋት ነው የተነሳሁት። በጣም ወደ መጓጓላት እንግዲህ ወደ ስውሯ ማርያም ለመጀመሪያ ጊዜ ልሄድ ነው። እንግዲህ አብራችሁን ሂዱ። ከአዲስ አበባ ስትሄዱ እንደኔ ለመጀመሪያ ጊዜ የምትሄዱ ሰዎች እንግዲህ ያለውን ሁኔታ በደንብ አሳያችኋለሁ ማለት ነው። አብረን እንሂድ። እዚህ ጋር እንግዲህ ከቤታችን ወጣን፣ የመገናኛ ታክሲ ያዝን። ከመገናኛ ስለሆነ መኪና የምናገኘው ትንሽ አልሙላ ብሎን ትንሽ አስረፈደብን። ሰዓት እንደ ወጣ ነው አወጣት ትንሽ ቆየን። እዚህ በስተመጨረሻ ሞልቶልን መኪናው መንገድ ጀመርን። በጣም ጓጉቻለሁኝ። እኔ ሄጄም ስለማላቅ በጣም ስለጓጓ መሰለኝ ቲክቶክ ላይ በጣም የማየው ስለ ስውሯ ማርያም ስክሮል ስላደርግ ስለ ስውሯ ማርያም እና በጣም ጓጉቼ ነበር ለመሄድና በጣም ደስተኛ ሆኜ ነው እዚህ ጋር ሲሄድ የነበረው። እንግዲህ ደርሰን ደግሞ ያለውን ነገር በደንብ አሳያችኋለሁ ብዬ አስባለሁኝ በተቻለኝ አቅም ቪዲዮ ለማድረግ ማለት ነው። እዚህ አካባቢ መገናኛ አካባቢ ደረስን። መገናኛ ወርደን ቤልቪው ባለበት አቅጣጫ በኩል ነው ባሶች የሚቆሙት፣ የወሰን ምናምን የ02 ታክሲ የሚያዝበት አካባቢ ማለት ነው። እንደምታዩት ብዙ ባሶች አሉ ወደ ተለያዩ ገዳሞች የሚሄዱ ማለት ነው። እኛ ወደ ስውሯ ስለሆነ ወደፊት ሄዱ ተብለን ወደፊት እየሄድን ነው። እነዚህ ባሶች የገዳሞች ናቸውና ዋጋቸው በጣም ተመጣጣኝ ነው። ደርሶ መልስ አለ። የመሄጃ ብቻ መሄድም ትችላላችሁ እዛ የምታድሩ ከሆነ። እኛ ደርሶ መልስ ስለሆነ የፈለግነው እንግዲህ የደርሶ መልስ ነው ለመሄድ የገባ ነው። እዚህ ጋር በሰላም እንዲያደርሰን ጸሎታችን አደረግን። አባታችን አለን ጸልያችሁ የጀመራችሁት መንገድ መቼም ታውቁታላችሁና በጸሎት ነው መንገዳችንን የጀመርነው። በጣም ነበር ደስ የሚለው። እንግዲህ መንገዳችንን ጀመርን። ነጋ። ረጅም ነው መንገዱ። ኦልሞስት የ3 ሰዓት ምናምን መንገድ ይሆናል። ፀሐይ መውጣት ጀመረች። በጣም ነበር ደስ የምትለው። ሁሉም ሰው ጓግቶ ነበር እየሄደ የነበረው። በጣም ነው ደስ የሚለው ያለው ነገር እና እስቲ እዩት ፀሐይዋ እንዴት እንደምታምር እዩዋት። ከረጅም ጉዞ በኋላ እንግዲህ ደረስን። በጣም የሚያማምሩ ቤተክርስቲያኖች በመንገዳችን ላይ ያየን ነበረ። እዚህ ጋር ደረስን። በጣም ብዙ ምዕመናት ናቸው የመጡት። መኪናው ሰልፉ በጣም ደስ የሚለው። የጸበል እቃ ያለዛችሁ እዚህ ጋር መግዛት ትችላላችሁ። ብዙ የሚሸጡ ነገሮች አሉ። በጣም ነው ደስ የሚለው ማለት ስትደርሱ በቃ ልትገቡ እንደሆነ ስታስቡት ራሱ ውስጣችሁ የሚሰማችሁ ሀሴት፣ ደስታ ልነግራችሁ አልችልም። በቃ እንዲህ ከሩቅ ስታዩት ደረጃውን ሰውን እዩት እንዴት ደስ እንደሚል ብዛቱ በጣም ነው ደስ የሚለው። በጣም ነው የሚያጓጓው። እንግዲህ ያልሄዳችሁ ሰዎች ማለት ነው እንግዲህ ሂዱ። በጣም የተቀደሰች ስፍራ ናት። በጣም ነው ህሊናችሁ ታድሶ የሚመጣው። በጣም ማለት ብዙ ችግሮች የተቋጠሩ ያልተፈቱ ችግሮች ካሏችሁ ሄዳችሁ ንገሯት፣ አልቀሳችሁ ንገሯት። ሳይውል ሳያድር ነው የምትሰማችሁ። እኔም በጣም ብዙ ቪዲዮዎችን ምስክርነት አይቻለሁና በጣም ጓጉቻለሁኝ በህይወቴ ውስጥ ያሉ አንዳንድ ነገሮችን ሄጄ እስከምነግራት ድረስ እንግዲህ በጣም ነው የጓጓሁት። በጣም ነው ደስ የሚለው። በጣም ብዙ ስነ ስርዓት ነው ያለው የሚከናወነው ማለት ነው። ከጥንት ጀምሮ የነበረ ነው። የእምነት ቅቤ ያላት የእምነት ቅቤ ይሰጣል። በመስቀል መታሸት አለ። በጣም ለረጅም ዓመት እንግዲህ በጄኔሬተር ፍንዳታ ምክንያት የእሳት አደጋ ተፈጥሮ ነበረ። ከዛ እሳት አደጋ የተረፈችው የእመቤታችን ምስለ ስዕል መታ ተባረካቸዋለች። በጣም ነው ደስ የሚለው። በቃ ስነ ስርዓቱ በጣም ነው ደስ የሚለው። ብዙ ነገሮች አሉ። ያው ብዙዎቹን ለመቅረጽ አልቻልኩም፣ ምክንያቱም የሄድኩትም በራሴ ምክንያትም ስለሆነ እንግዲህ ለራሴ ጊዜ ሰጥቼ ነበረ። ጨርሰን ወጣን ማለት ነው። እዚህ ጋር በቃ ተመልሳችሁ ስትወጡ ተመልሳችሁ እንደምትመጡ አውቃችሁ ነው የምትወጡትና በጣም ነው ደስ የሚለው። ያለው ህዝብ በጣም ነው ደስ የሚለውና ቀጥታ ነው ወደ ምሳ ነው እንግዲህ። በዚህ አጋጣሚ እዛ አካባቢ ላይ በጣም ብዙ ቤቶች አሉ ምሳ የምትበሉባቸው።
አማርጣችሁ ምሳችሁን እዛ መብላት ትችላላችሁ። በጣም ቆንጆ ቆንጆ ምግብ አላችሁ። እንግዲህ እኛም እንደምታዩት ጥርግ አድርገን የበላነው በጣም ነው ደስ የሚለው። እንግዲህ ደግሞ የማይቀረው ቡና አለ። ቡናችንን ጠጣን። በጣም ነው ደስ የሚለው። የመመለሻ ሰዓታችን እስከሚደርስ ድረስ በእንደዚህ ነበር ጊዜ ያሳለፍነው። ባሳችን ውስጥም ገብተን ደግሞ ሁሉም ሰው ተሰብስቦ እስከሚሟላ ድረስ እንግዲህ ቁጭ ብለን ነበረ። ደስ ይል ነበር። አየሩ አይሞቅም አይበርድም። በጣም ደስ የሚለው። ቦታው በጣም ሰላማዊ ነው። ከዚህ ከከተማ ጫጫታ ምናምን በጣም የራቀ ስለሆነ በጣም ነበር ደስ የሚለው። እንግዲህ እኔ ምንም አልልም። እየሄዳችሁ ከበረከቱ ተካፈሉ ነው የምለው። ጉዟችንን ጀመርን። በመሃል በጣም ለረጅም ሰዓት ተኝቼ ነበረ። ብዙን አልቀረስኩ፣ ምክንያቱም መንገድ ስለሆነ ምንም እንትን የሚለው ነገር የለም ብዬ እዚህ ጋር ወረድን ትንሽ ለመናፈስ ለእረፍት። በጣም ነው ቦታው ደስ የሚለው። በቃ ማለት የሆነ በህይወታችሁ ውስጥ አንዴ እንኳን መሄድ ያለባችሁ አይነት ቦታ ነው። በጣም ነው ደስ የሚለው። እዚህ ጋር ለሽንት የሚወርድ ካለ ብለው አቁመውልን ነበር። በጣም ነው ደስ የሚለው። እንግዲህ በሰላም አዲስ አበባ ገብተናል ማለት ነው። እንግዲህ መሄድ የምትፈልጉ ሰዎች ካላችሁ ነገ ዛሬ አትበሉ፣ ተነስታችሁ ሂዱ ለማለት ነው። እንግዲህ እመቤቴ ሰምታኝ እንግዲህ ስለቴንም ለማስገባት ታብቃኝ። ደህና ሁኑ።